በርቱ ጠንክሩ። ሐዋርያው ቅዱስ ጳውሎስ ያመንኩትን አውቀዋለሁና እያፍር ምሂሮ ወንጌሉ ለክርስቶስ በወንጌል አላፍርም ይላል። በወንጌል አላፍርም ይላል። ምን አለ መሰላችሁ? ሻማን የሚያጠፋ አውሎ ነፋስ ችቦውን የበለጠ ያቀጣጥለዋል። ጫካውን የበለጠ እንዲነድ ብርሃን እንዲሰጥ ያደርገዋል። ግን ሻማን ያጠፋል። ተቃውሞ፣ ትችት፣ አላስፈላጊ ኮሜንት ሰነፎችን፣ ደካሞችን ወደ ኋላ ሲመልሳቸው የሚጠነክሩትና በትክክል የእግዚአብሔር ወንጌል ለመስበክ ለማወቅ የሚጥሩትን ግን ወደፊት ይወስዳቸዋል፣ ያስወነጭፋቸዋልና እናንተም በርቱ ጠንክሩ፣ እግዚአብሔር ከእናንተ ጋር ይሁን። የሚመጣ ፈተናም ቢሆን ሐዋርያት ያለፉበት ነው። ክርስቶስ ያለፈበት ነው። አገልግሎት ፈተና አለው። ወንጌልን መስበክ ፈተና አለው። ወንጌል ለሚሰብክ ሰው እንኳን ለኛ ለእናንተ አይደለም ለክርስቶስ እኮ ዓለም ያዘጋጀችለት ሁለት ነገር ነው፣ በረትና መስቀል። ከዚህ ውጭ የለም። አንገታችሁ ላይ የአበባ ጉንጉን እንድጠለቅላችሁ አጠብቁ። አሳምራችሁ ስለዘመራችሁ፣ አሳምራችሁ ስላገለገላችሁ የቄጠማ እቅፍ እናገኛለን፣ የወርቅ ሀብል እናገኛለን ብሎ ማንም ሰው መጠበቅ የለበትም። ስለዚህ ከሰማይ የወረደውን በቃሉ ተናግሮ የሚያድነውን በማዳኑ ተረፈ ደዌ የሌለበትን ለዓለም የተከፈለ ዕዳ የዓለም መድኃኒት የዓለም ቤዛ አይሁድ ሳያውቁ የሰቀሉት የገደሉት እሱ ግን ሞትን ድል አድርጎ የተነሳው እሱ ከሰማይ የወረደና ወደ ሰማይ የወጣ ነው። ይሄ የዛሬ ትምህርታችን ነው።